ስልኬ ደወለ። በአንድ ሞተር ሳይክል ተቀመጥኩ። በዚያች ቦታ በፖሊቲክ ቦርሳ የተጠበቀ ሕፃን አግኝተናል። የወሊድ ጭንቅላቱም ገና ተያይዞ ነበር። እኔ ሐኪም አይደለሁም። ይህን ከማደርግ ቢያገኘኝ ምን ይሆናል? ምናልባት ከዚህ የተነሳ ሕፃኑ በእጄ ይሞታል። ሰዎች ሁልጊዜ ወደኛ ይመጣሉ እና ይላሉ እናት ልጇን ለምን ትጣል? እንደምን ያህል ችግር ይህን ማድረግ ይደርሳታል? በማህበረሰባችን ውስጥ የሚኖሩ ሰዎች በአንድ ላይ 700,000 ይደርሳሉ እና ብዙዎቹም ሴቶች ናቸው። እነዚህ ሕፃናት በናይሮቢ ቆሻሻ ውስጥ እና በቆሻሻ አካባቢ ሕፃናት ለምን እንደሚጣሉ ዋናው ምክንያት የቤተሰብ ውስጥ ወንጀል ወይም የባለጌነት መጋለጥ ሲሆን እነሱ ተጎዳኞች ናቸው። ዛሬ እንዲበሉ አንዳንድ ሩብ ሳንቲም ለማግኘት የሚችሉትን ሁሉ ያደርጋሉ። እናቱም እንደምታስብ ትሆናለች። ለዚህ ሕፃን ልትከታተል ምንም አሳሳቢ አልባት ሕፃኑ ይሞት ወይም ሌላ ሰው ይወስደው ይከታተለው ይሆናል ትላለች። ከቤተሰብ ውስጥ የተወለደ ሕፃን ከቶ ብታይ ለሕይወትህ ተረጋግጦ ትረገማለህ የሚለውን እምነት አላቸው። ስለዚህ አንዳንድ ጊዜ እንደ ወጣት ልጃገረድ ልጅ በሆስፒታል ትገባለች፣ ሕፃኑን ትወልዳለች፣ ነገር ግን ሕፃኑን ማየት ትስታለች እና በጤና በበቂ ጊዜ ከተረጋገጠች ጥቂት ሰዓታት በኋላ ትሮጣለች። አባቴ መምህር ነው። ይህም እኔም እንዲሄድ የፈለገው አቅጣጫ ነበር። ከከፍተኛ ትምህርት ቤቴ ከጨረስኩ በኋላ መካኒካል መምህርነት እንድማር ወሰነ። ነገር ግን በሌላ አቅጣጫ ሄደው። በክህድ አውድ ውስጥ ትንሽ ቡድኖችን ለመመራት እድል ተሰጠኝ። ካህኑም ጠየቀ፣ ወደ መጽሐፍ ቅዱስ ኮሌጅ ተማርከዋል? አልተማርኩም አልኩት። ከዚያ በኋላ አንተ ወደ መጽሐፍ ቅዱስ ኮሌጅ ሊሄድ የሚገባ ሰው መሆንህን አስባለሁ አሉኝ። ይህን ውሳኔ በማድረግ የቤተሰቡ አቅጣጫ ተለወጠ። ምክንያቱም አንተን ወደ ኮሌጅ ልነን አይቲካል መምህርነት ወይም ይህን የመምህርነት ኮርስ እንድትማር ብዙ ገንዘብ አውጥተናል አለ። አንተ የመንገድ ሰባኪ መሆን ትፈልጋለህ። ስለዚህ አባቴ በጣም ተቆጣ። እኔም በመጽሐፍ ቅዱስ ኮሌጅ ሳለው እንኳን በየጊዜው ትምህርቱ ሲያበቃ ወደ ቤት ማምጣት አልቻልኩም። እኔም እንዲሁ በቆሻሻ ከተማ ውስጥ ራሴን እንደተገኘው አገኘው። ወደ ሩዋንዳ በዓመት 3 ወይም 4 ጊዜ ይሆናል የምንሄድበት እና ሁሉም ጊዜ በናይሮቢ ቆመው የኔን ጓደኛ ያገናኙበት ነበር። ከዚያም ሁለተኛ ወይም ሶስተኛ ጊዜ እንዲህ ያለ አንዳንድ 10 ሰዎች አንድ ላይ ሲሰበስቡ እኛም ከአየር ማረፊያ እንደምንወስድ 6 ሰዓት ወደ አንድ ቦታ እንሂድ፣ አነስተኛ ስልጠና እንሰጥ አለ። እኛም ያ ነገር አደረግነው እና በዚያ ጊዜ ጆርጂን ተገናኙት። እሱም አንድ ትንቢት ይሰጥ ነበር። ከኢሳያስ ከመጀመሪያ አይነት በትከሻዬ ብዙ ክብደት እሸከማለሁ ብሎ፣ በተለይም እገዛ ለሚያስፈልጋቸው ሰዎች፣ ረዳት ለሚፈልጉ፣ መደገፍ ለሚፈልጉ፣ መመከቻ ለሚፈልጉ ሰዎች። ጌታው ግን ይህን ሁሉ እንዲሰራ ኃይል ይሰጠኛል አለ። ከዚያ በኋላ 2 ዓመት በኋላ በናይሮቢ በእስላም ውስጥ ሕፃናትን ለማዳን የመጀመሪያው ሰው የተጠየቀ ነው እሱ ነበር። በአንድ እስላም ውስጥ 700,000 ሰዎች የሚኖሩበት ይህ ጨለማ ነው። እኔ ከተሄድሁባቸው ቦታዎች መካከል ከፍተኛው ጨለማ ያለበት አንዱ ነው። በናይሮቢ በማጂንጎ እስላም ሰዓት 2 ሰዓት ሲቀርብ ነው። ነገር ግን በዚህ የተጫነ እንቅስቃሴ በኋላ የሚያስፈራ ታሪክ አለ። 3 ሕፃናት ተተውተው ለሞት ተጓቸው። በኬንያ ያለ የሚዲያ ጣቢያ አንድ ሕፃን ተጣልቶ በውሻ ተበላ ብሎ የሚነገረውን ታሪክ አቀረበ። የዚያ ዜና ቅጂ አግኝተናል። የዚያ ዜና ቅጂን እንደገና ሰምተናል። ይህ እንደ እውነት አልተመለከትንም። እኛም ራሳችንን ጠይቀናል። ይህ አንድ ታሪክ በካራንክ አካባቢ የተከናወነ ከሆነ ሌሎች ስንት ናቸው? ስለዚህ በዚህ ቆሻሻ መካከል ቆመው ተጸልየናል። አቤቱ ምን ማድረግ እንችላለን? ከዚያ ማስቢያ አልኩ እንደ አንድ ትልቅ ባዶ ሰንደቅ እንድንቀመጥ አስበን አደረግን። 10 ጫማ ርዝመት ያለው ታላቅ ሰንደቅ። እባክህ ሕፃንን አጣል ብለን በፍጹም በጌታ መምራት ተመራው። ሰዎችም ወዲያውኑ መደወል ጀመሩ። እንኳ ሰንደቁ ከተቀመጠ ጥቂት ቀናት በኋላ ብቻ ነበር። ሴፕቴምበር 11 አንድ ሰው ደውሎናል። በዚህ ቦታ ነበር። ማታ ሰዓት ነበር። ስልኩን ተቀብዬ በፍጥነት እዚህ መጣሁ። በፖሊታን ቦርሳ ውስጥ የተጠበቀ ሕፃን አግኝቻለሁ። ስለዚህም ወደዚያ ቀረብን። በተጨማሪም አንድ ግመት በሕይወት ያለውን ለማየት እየሞከረ ይመስለኛል።
ሕፃኑ በሕይወት ነበር። እምብርት ገመዱ ሳይቋረጥ አስረን በሞተር ባይክ ወደ ሆስፒታል ቸኮልን። ወደ ሆስፒታል እንደደረስም ድንገተኛ አደጋ አለን። ነርሶቹም በፍጥነት ለመርዳት መጡ። ይህም ከሆነው ሌላ ነገር ነበር። እግዚአብሔር ሁልጊዜ ትክክለኛውን ነገር ለማድረግ ሲያስፈልግህ አንተን ሁልጊዜ እንደሚያበረታታ አስተማረኝ። እሱ እንደ መጀመሪያ ሰው ሲሆን በመሄድ ላይ ሲማር ነበር። በፍጹም ይህ ነው። እንደምታውቀው የአምቡላንስ ስልጠና ወይም ማንኛውም የሕክምና ስልጠና አልነበረውም። በቀላሉ ሕፃኑ አለ እኔ ሄዳለሁ እና በቻንኩ በፍጥነት ወደ ሆስፒታል እንደንቀሳቀስ ብሏል። ሁሉም ነገር እንደ ደረጃ በደረጃ እየተሳተፈ ነው። እንደ እቅድ የለም። እሺ ሕፃን አግኝተናል። እንግዲህ የሕፃኑ ስም ምንድነው? እሺ ስም የለውም። የምናደርገውን ነገርና ነገሮቹ እንዴት እየቀደሱ እንደሆኑ በማህበራዊ ሚዲያ ብዙ ጊዜ ተጠቃሚ ሆነን እንገልጻለን። እና በሬድጂር ያለ አንድ ሰው ይህን ሕፃን እንዳያደግ ነው እና ስም እንዳለው አወቀ። እና ይህች ሴት የማይሳካ እርጉዝነት አላት እና ሕፃኑን አጣች። እና እሷ አየች እዚህ የተዳነ ሕፃን አለ። ከካሪሳ የመጣ ስፍ ትሪ ተቀብዬ አንድ ትንሽ ወንድ ልጅ እንዳገኙ እና በፕላስቲክ ቦርሳ ውስጥ እንደተጠበቀ አሳወቀች። እና ይህ የምንማርከው ሕፃን እንደሆነ እና ስም እንድንፈልግለት ተባለ። በዚያ ቀን ወደ ቤት ሲመጣ ማታይም በተለያዩ ስሞች ለእሱ መፈለግ ላይ አወልዱ እና ባለቤቴ ሲመጣ ሳሙኤል ቶዮቴ ማኒ አለኝ። ማለቱም እግዚአብሔር ጸሎቴን ሰማ ማለት ነው። ማንም ያንን ትንሽ ልጅ ምንም ቢሆን አይፈልግም፣ አስወብዶት ቢጣልበትም እግዚአብሔር ግን ጸሎቱን አሁንም ሰማ። ሕፃን ማጣት የተፈለገው ሕፃን ማጣት ተደርጓል። ሌላ እናት ልጇን ወደ ቆሻሻ ቦታ ትጣለዋለች። ይህን ማረዳት አስቸጋሪ ነው። እነዚህ ሕፃናት 99% በምግብ እጥረት እንደሚያከናውኑ ሲታወቅ፣ ከምግብ የተጎዱ እናቶች የተወለዱ ሕፃናት የመኖር ዕድላቸው በጣም አነስተኛ ነው። እኛም ብዙ ሕፃናት አጥፈናል። ስለዚህ ያንን ሕፃን ታድነዋለህ፣ ወደ ሆስፒታል ትወስደዋለህ። ከ3 ቀን በኋላ ሕፃኑ ይሞታል። አታውቅም። እና ይህ አስጨናቂ ነው፣ ምክንያቱም በጉልበት ትደግፋለህ፣ የምትችለውን ሁሉ ታደርጋለህ እና እንደ አሳፋሪ ነገር ይሆናል። ነገር ግን ታውቃለህ፣ ሌላ ጥሪ ይመጣል። አንተም በሞተር ሳይክል ትቀመጣለህ፣ ትሄዳለህ እና ትያዙ እኔ ይህን ሕፃን ልታድነው እችላለሁ ብለህ ተስፋ ታደርጋለህ። እንደ ቀድሞ ደግሞ ሌላ ሕፃን እንዳይሞት ተስፋ አደርጋለሁ። ነገር ግን አንዳንድ ጊዜ ሁሉም ማዳን አይቻልም። ሁሉም ሕፃናት አልተናገርኩም፣ ነገር ግን በሕዝብ ፊት ብዙ ጊዜ አልተናገርኩም። ሕፃኑን ማዳን በተቻለ ጊዜ ወደዚህ ሄዳለሁ፣ ለሕፃኑ እጸልያለሁ፣ ነገር ግን እንደገና እመለሳለሁ። ወደ ቤቴ ቢሮ እወርዳለሁ፣ ራሴን እዝጋለሁ፣ ስሜቱን እንዲወጣ ራሴን እፍቀድለታለሁ። የከላከል መንገድ ማግኘት አስበን መጣን። ቀደም ሲል አንዱ ሴቶቹ ሕፃናቶቻቸውን ለምን እንደሚተጉ ከምክንያቶቹ አንዱ ድህነት መሆኑን ተናገሩ። ምናልባት እነዚህ ድሆች ሕፃናት እናታቸው ነበራቸው፣ ግን እናታቸው ሥራ አላገኘችም ወይም ሥራ ማግኘት አልቻለችም። ወይም በናይሮቢ ቆሻሻ አካባቢዎች ከቆሻሻ አካባቢው ሺህ ቆሻሻ ቦርሳዎችን ይሰበስቡ እና ለ75 ሳንቲም ይሸጡ፣ ከዚያም ትንሽ ሩዝ ይግዙ፣ ልጆቻቸውን ይመግቡ። ከዚያም ቀጣዩ ቀን እና ደግሞ ቀጣዩ ቀን፣ ይህ ተስፋ የሌለው ዙር ይቀጥላል። እኛም እንደ ሰዎች ሕፃን እስኪተጉ ድረስ እንጠብቃለን ብለን ተሰማን። ከዚያም እኛ ይህ ችግር በእነዚህ ሴቶች ማስቻል መፍታት እንችላለን ብለን ተረዳን። ከዚያም ጆርጅ የራሱን ሐሳብ አቀረበ። በናይሮቢ ብዙ የምግብ ታንኳዎች አሉ። በግልጽ ቅርጸ ብረት ከ2 ብሎ በላይ ጎማ የተሰራ ነው እና አንድ ጎማ በላይ የሚያመራ ታንኳ ይመስላል። በሕዝብ ቦታ ውስጥ የወጡ እና እንቁላል፣ ፍሬንች ፍራይስ እና በትንሽ ሃይባች ላይ የተለያዩ ምግቦችን ይሸጣሉ። ስለዚህ በአካባቢ የሆኑ አካላት ድጋፍ በመስጠት ወደ 50 ያህል የምግብ ታንኳዎች ትዕዛዝ ሰጠን። እነዚህ ሴቶች ይህን የምግብ ታንኳ 6 ወር በነፃ መጠቀም ይችላሉ፣ ራሳቸውም ገንዘብ ማግኘት ይችላሉ እና ቦታውን በመመርመር በቀን 15 እስከ $20 ዩኤስ ማግኘት ይችላሉ። ከዚህ በኩል ልጆቻቸውን፣ ሕፃናቶቻቸውን መከታተል ይችላሉ። እንዲሁም አንዳንድ ሴቶች ከድህነት ወጥተው ስናይ ጨዋነትን እያወራን ነው። ስለ አንዲት ሴት ክብር እያወራን ነው። ስለ ሴቶች ማብቃት ፕሮግራም እያወራን ነው። እነዚህ ሴቶች ቤተሰባቸውን ሲያስተዳድሩ፣ ልጆቻቸውን ሲንከባከቡ አይተናል።
እነዚህን ትንንሽ ቤቶች ባለ 3 መኝታ ቤቶችን እንከራይ ነበርና እኛ ትልቅ ነገር እንፈልጋለን አሉ። እና አነጋጋሪ ስፖንሰሮች ድጋፍ ሲያደርጉልን በ3 ደረጃ ያለው ትልቅ ህንፃ የተባለውን ድሪም ሴንተር አግኝተናል። አሁን በዚያ በየጊዜው 60 እስከ 70 ህፃናት አሉ። በአንድ ሳምንት 2 እስከ 3 ህፃናት እዚህ እንደምን ያደግ ነው? ሳሙኤል እንደሚባለው በቆሻሻ ውስጥ የተጣለ ህፃን ያሉን ልጆች አላችን። የወላጆቹ የት እንደሆኑ አንወቅም። እነሱ በመቶ በእኛ እንክብካቤ ላይ ናቸው እንደ ህጋዊ አሳዳጆቻቸው። ነገር ግን እነዚህ ሌሎች ህፃናት የእናቶቻቸው እንደሚመለሱ ተስፋ አድርገናል። ስለዚህ የቤተሰብ አካላት መጀመር ጀመር። 4 እስከ 6 ልጆች ከቆይተው ከተስፋ የሚሰጡ ጥሩ ወንድምና አንድ ሚስት ጋር 7 በተለያዩ የቤተሰብ አካላት አሉ። በመጨረሻ ሪፖርታችን ላይ ከ620 በላይ ህፃናት እንደተዳኑ ነበር። እኛ በጥሩ ቤት መሆናችንን፣ ጥሩ ተቋም እንዳለን፣ 24 ሰዓት ዶክተር በቅድሚያ እንዳለን እና በፍጹም ተቀጥሮ የሚሰራ ነርስ እንዳለን የሚያሳየን ደብዳቤ ተሰጥቶናል። ስፖንሰሮቹንና እዚህ ልጆቹን የሚያንኩ ሰዎችን እጅግ እናደነቃለን። ልጅን ወደ ቤት መውሰድ ወይም ከድሪም ሴንተሩ ልጅን መስፖንሰር ትልቅ ተጽዕኖ አለው። አንድ ልጅ ከብዙ ዓመታት በኋላ ማሻሻል ማህበሩንና ማህበረሰቡን ይለውጣል። ከምን ደስታ መካከል አንዱ የታደጋችንን ህፃናት እየበዙ ማየት ነው። ሳሙኤል ዲዮቲ በጣም ጥሩ ወጣት ልጅ ነው። አሁን በቤተሰብ ውስጥ ተቀመጠና አንዳንድ ስፖንሰሮች አሉት። ስለዚህ ዛሬ ጥሩ ትምህርት ማግኘት ይችላል። ይህን ማለት በጣም እናመሰግናለን። ሳሙኤል ዶዲ እዚህ ነው። በታላቁ ሥራ ምክንያት ማቅረብ የተቃረበ ወጣት ሆኖ ቀርቷል። ሲያደግ ሳለ ዶክተር መሆን እፈልጋለሁ። እሺ፣ ምን ያነሳሳሃል? ዶክተር እንዲሆን ማን ያነሳሳሃል? አባቴ ሁልጊዜ ወደ አፍሪካ ሲሄድ እነዚህን ህፃናት እፈልጋለሁ። እንደ ህይወት ሙሉ ተለዋዋጭ ማየት የሚያስደንቅ እነዚያ ከወላጅ አልባ ህፃናት አሁንም የድርብ ገበታቸው የተያዘባቸው ተጣልተው የተገኙ እንደዚያ ትንሽ ልጅ እና እነሆ አሁን የተሳካ የሚያምር ወጣት ሰው ሆኖ በትምህርቱ በጣም የተሻለ ነው። የሚያምር ወደፊትም አለው እና ዛሬ በህይወት የቀሩ ሰዎች ወደው ስለወዱት ስለታደጉትና ስለሰጡት ነው። ህልማችን ማንኛውንም ልጅ ማዳን ከቻንም በማይችል ጊዜ አይቻልም ማለት አይደለም። ሁልጊዜ ገንዘብ እንሰበስብ፣ እነዚህን ህፃናት እንደግፍ በማድረግ ታላቅ ወደፊት እንሰጣቸው ዘንድ ነው። እግዚአብሔር እነዚህን ህፃናት ከኛ ይልቅ ይወዳቸዋል። እግዚአብሔር ለእነዚህ ሁሉ ህፃናት ቅዱስ እቅድ አለው። ስለዚህ እኛ ራሳችን በዚህ ታላቅ ሥራ ውስጥ ትንሽ አካል ብቻ ነን። ምንም እንኳን የኛ አይደለም፣ ከኛ ጋርም አይኖርም፣ ነገር ግን በህይወቱ ላይ ተጽዕኖ ማሳደር ችለናል። በዚህ አካል መሆን በእውነት ማታና ደስታን አስመለሰልን። ስለሱ የሚደርሱን ዝማኔዎችና እንዴት እንደሚኖር ማየትም ለእኛ ሙሉ ዙር አደረገ። ሌላን ሰው ማባረክ ችለናል በማለት እኛም እንደገና ተባረክነናል። እኛ ከህፃናቶቻችን በጣም የበለጠው ጀሪኮ 12 ዓመት ነው፣ ታይታን 8 ዓመት ነው፣ ሳይም 6 ዓመት ነው። የምታደርጉት ሁሉ ሥራዎት ወይም ንግድዎት ይሁን በመቀጠል በረከት እንዲሆንላችሁ እንጸልያለን እና ሀብሌን የሚደግፉትን በመቀጠል እንዲችሉ እስከ 100 ዓመት ድረስ እንኳን። እግዚአብሔር የሚወደውን ሲደርስ ሕይወት በጣም የሚያረካና የሚያስደስት ሊሆን ይችላል። እኔ ሁሉም ሰው እንዲያበራ እንዲያውቅ እመክራለሁ። ለምን በዚህ ፕላኔት ላይ ነህ? እግዚአብሔር ከአንተ ምን እንዲደርስ ይፈልጋል? ሁሉም ሰው የራሱ ሚና እንዲያጫውት አስፈላጊ ነው። አንተ በአካል ባትኖርም ለመርዳት ስለማትችል ራስን አታንስ። አንተ ትሰጣለህ እና የምትሰጠው ተጽዕኖ ምን እንደሆነ አታውቅም። ምናልባት እግዚአብሔር ልትጓዝና ልትረዳ ህፃናት ወደ ዓለም ሌላ ወገን አይፈልግም። እኛም የምናደርገው ይህ ነው። ነገር ግን እግዚአብሔር የጠራህበትን ሥራ ማድረግና ሕይወትህን በሌላ ሰው ላይ ማፍሰስ እጅግ የሚያረካ ነው።